ፊልሙ በአውስትራሊያ በ2053 ዓመተ ምህረት ላይ ያሳየን ይጀምራል። በዛ ጊዜ ተደርጎ ከነበረው ከመጨረሻው ጦርነት በኋላ የከተማዋ የወንጀል ብዛት በ800 እጥፍ ሊያድግ ችሏል። ይህም በመንግስት ላይ ትልቅ ጫናን የሚፈጥር ነበር። ስለዚህም ወንጀለኞች በደንብ ሊቀጡ ስለሚገባቸው ያንን ሊያደርጉበት የሚችሉትን መንገድ ሲፈልጉ መንግስት ሳጥን የተባለን አንድ የወንጀለኞች መቅጫን ያመጣል። የተያዙ ወንጀለኞችም ሁለት ምርጫ ይሰጣቸዋል። አንደኛው በዚህ ሳጥን ውስጥ ሆነው በብቸኝነት ብዙ ዓመትን መቆየት ወይ ደግሞ ወዲያውኑ ራሳቸውን እንዲገደሉ መፍቀር ነበር። ሳጥን ውስጥም ከገቡ በኋላ ያንን ህግ የሚያከብሩ የከተማው ነዋሪዎች በራሳቸው ጊዜና በራሳቸው መጠን ለነሱ በፈቃዳቸው መሰረት ምግብ የሚያመጡ ይሆናሉ። ለማምለጥ የሞከረም ቢኖር የሚገደልበት መንገድ አለ። ከዚያም ከነዚህ ሳጥኖች ውስጥ በአንደኛው ውስጥ ወዳለችው ወደ አንድ ፈረንሳዊት ሴት ደግሞ ያሳየናል። እሷም ያለ ውሃና ያለ ምግብ ለመኖር እንዳዳገታት እንመለከታለን። በስተመጨረሻም ስቃዩ ይበዛባታል። በስተመጨረሻም አንድ ውሳኔ ለመወሰን ታስባለች። ከአንደኛው ጥግ ላይም አንድ ምላጭን በማውጣት የራሷን አንገት ቆርጣ ራሷን ታጠፋለች። በቀጣዩ ትዕይንት ላይ እነዚህ ሳጥኖች የሚገኙበትን አንድ የባህር ዳርቻን ያስመለክተናል። እዛም አንዲት ሴትና አንድ ልጅ በላስቲክ በተሰራ ኳስ ይጫወታሉ። ከትንሽ ቆይታም በኋላም ያ ኳስ አንደኛውን ሳጥን ይመታዋል። ይህም እዛ ውስጥ ታሳሪ የነበረችውን ቁጥር 311113 እንድትነቃ ያደርጋታል። በነቃችም ሰዓት ላይ እጇና እግሯ በቀይ ገመድ ታስሮ ነበር። ያንንም እንደምንም ከፈታች በኋላ በሳጥኑ ቀዳዳ ለእርዳታ መጣራት ትቀጥላለች። ልክ በዛ ጊዜ ላይም በሳጥኑ ውስጥ የሚገኘው አንድ ትንሽዬ ስክሪን ይከፈታል። በስክሪን ውስጥ ያለችው ሴት ጄሪ ጥፋተኛነቷ ስለተረጋገጠ ለ7 ዓመት ያክል እዚህ ሳጥን ውስጥ እንደምትታሰር ትነግራታለች። ከዛ በተጨማሪም በከተማው ነዋሪዎች ፍቃድ መሰረት ምግቧንም በየጊዜው እንደሚያመጡላትም ትናገራለች። ይህንን በመስማትም ታሳሪዋ መጮህ ትቀጥላለች። ምንም አይነት ጥፋትም እንዳላጠፋችም በዚሁ መመልከት እንችላለን። በቀጣይ ታሳሪዋ ከእንቅልፏ ትነቃለች። ውሃን ፍለጋም የያዘችውን በማውለብለብ እዛ አካባቢ ያለ ሰው ካለ እንዲሰጣት ትለምናለች። ቢሆንም ለዛ ምላሽ ሊሰጣት የሚችል ግን በአካባቢው ምንም አይነት ሰው አልነበረም። ይህንን በመከተልም ከቦክስ ውስጥ ልታመልጥበት የምትችልበት መንገድ ካለ በሚል ሙሉ ሳጥኑን መፈታተሽ ትጀምራለች። ቢሆንም ሳጥኑን በተደጋጋሚ መልኩ በነካች ቁጥር ኤሌክትሪክ በማመንጨት እሷን የሚይዛት ይሆናል። ጊዜያትም እንደዚህ ያሳልፉም ከዛ የማምለጥ ተስፋም እየጨለመ ይመጣል። በቀጣይ ሌላ ሳጥን ውስጥ የምትገኘዋን ሌላዋን ታሳሪ ያሳየናል። እሷን በቁጥር 13558 የተወከለች ነበረች። ለመውጣት የቀራት 2 ዓመት ብቻ ቢሆንም ከዛ ለማምለጥ በምትሞክረው ሙከራ ግን አላርሙ አክቲቬት እንዲሆን ታደርገዋለች። ይህም ቀይ መብራት ካበራ በኋላ ስለት ያለው የሳጥኑ ብረት ወደ ታች እሷን ለመግደል መውረድ ይጀምራል። በስተመጨረሻም በከባድ መልኩ እንድትሞት ያደርጋታል። በቀጣዩ ቀን የፊልሙ ዋና ገጸ ባህሪ የሆነችው ታሳሪ ከእንቅልፏ በአንዲት ሴት ትነቃለች። እሷም የከተማው ነዋሪ ስትሆን ትንሽ ምግብና በእቃዋም ውሃ ትሰጣታለች። ታሳሪዋም ምንም አይነት ወንጀል እንዳልሰራችና ንጹህ መሆኗን ለመናገር ትሞክራለች። በምላሹም ያቺ ሴት ነዋሪዎቹ ወንጀለኛ ናት ብለው ከወሰኑ ምንም ማድረግ አትችይም ስትል ትመልሳለች። ከዛ በተጨማሪም ልክ እንደሷ ዕጣ ፈንታ የደረሳቸው ከሷ በተጨማሪ ብዙዎች እንዳሉም ትነግራታለች። ታሳሪዋም የተሰጣትን ምግብና ውሃን በመቆጠብ ቀናትን ታሳልፋለች። አንድ ቀን ግን በድብርትና በተስፋ መቁረጥ ምክንያት ሁሉም ነገር ያስጠላታል። ከዚያም የታሰረችበትን ገመድ በማንሳት ራሷን ለማፋትም ትሞክራለች። አንገቷንም ትንፋሿ እስኪያልቅ ድረስ በገመዱ ታስሯለች። ልክ በዛን ሰዓት ግን ባለመቻሏ ገመዱን ትፈታለች። ከዛ በተጨማሪም የመጓዝ አቅም አልነበራትም። ከዚያም ማልቀስ ትጀምራለች። እንደዚህ አይነት ዕጣ ፋንታም እንዲደርሳት ያደረጋት ምን የሰራችው ወንጀል እንዳለ መጠየቅ ትጀምራለች። ቀናት እንደዚህ ያሳልፉ ግን ፍርዷን መቀበል ትጀምራለች። ጊዜዋንም በሳጥኑ ውስጥ ባለው በትንሽዬ ቀዳዳ ወደ ውጪ በመመልከት ማሳለፏን ትቀጥላለች። አንድ ቀን እጇን በቀዳዳ ውስጥ በማሳለፍ ያንን በላስቲክ የተሰራ ኳስን ታገኛለች። ይህም በሱ እየተጫወተች ጊዜዋን እንድታሳልፍ የሚረዳት ነበር። ከትንሽ ቀናት በኋላ ድሮኑ ታሳሪዎች የሚገኙበትን ሳጥን ወደ ሌላ አካባቢ ደግሞ ይወስደዋል። ስለዚህም አሁን በጫካ ውስጥ ይገኛሉ። ይህም ከዛኛው ቦታ የተሻለም ነበረ። በቀጣዩ ትዕይንት ደግሞ ሌላ ታሳሪን እንመለከታለን። የተፈረደበትም 5 ዓመት የነበረ ሲሆን ግማሹን ዓመትም በዚሁ ሳጥን ውስጥ አሳልፏል። ለሰራውም ስራ ይሄ እንደሚገባውም አምኖበታል። አንድ ቀን ጠዋት ላይ ወደዛች ታሳሪ ያቺ ሰማያዊ የለበሰችዋ ሴት ትመጣለች። ምን እየሰራችም እንደሆነ በምትጠይቃት ሰዓት ላይ ታሳሪዋ የተፈረደባትን 7 ዓመት እያሳለፈች እንደሆነ ትናገራለች። ከዚያም ያቺ ሴት ከሷ ጋር የምታደርገው ንግግር ትቀጥላለች። ስለ ሼክስፒር የምታውቀው ነገር ካለ በሚል ትጠይቃታለች። ታሳሪዋም እንደማታውቅ በነገረቻት ሰዓት ላይ እንድታነበው የአንድ መጽሐፍን ትሰጣታለች። ቢሆንም ግን ታሳሪዋ ልትቀበላት ፈቃደኛ አልነበረች። ምክንያቱም እዚህ በታሰረችበት ጊዜ ማንበብ እንደምትከለከል ትናገራለች። በንግግራቸው መሃል ላይ ታሳሪዋ ያቺ ሴት ወደ እሷ እንድትቀርብ ትነግራታለች። ከዚያም እጇን ከያዘቻት በኋላ ከሼክስፒር መጽሐፍ ላይ የሚያገኘችውን ጥቅስ በመናገር የታሳሪዋን ስሜት ታረጋጋለች። ከዚህ በመከተል ያቺ ሴት ልክ እንደ ከዚህ ቀደሙ የተቋጠረውን ትንሽዬ ምግብን ትሰጣታለች። በድጋሚ መታም እንደምትጎበኛትም ቃል ከገባችላት በኋላ ትሄዳለች። በቀጣይ ታሳሪዋ የተሰጣትን ምግብን መብላት
ትጀምራለች። ከምግቦቹ መሃል ላይ ግን ትንሽዬ መጽሐፍን ታገኛለች። ካሜራዋም እንዳያያዝ ከተጠነቀቀች በኋላ ያንን መጽሐፍ ትከፍተዋለች። በስተመጨረሻም የዊሊያም ሼክስፒር መጽሐፍ እንደሆነም ትገነዘባለች። ከዚያም ታሳሪዋ ከዚህ ቀደም እንደተሰጠ የተሰጣትን ውሃ ሰውነቷ ላይ ያሉ ቁስሎች ኢንፌክሽን ከመፍጠራቸው በፊት ለማጽዳት ትጠቀምበታለች። ከዚያም የተጠቀመችበትንም ውሃም በሳጥኑ ቀዳዳ በኩል ትደፋለች። የሲሲቲቪ ካሜራው ግን ያደረገችውን ነገር በሙሉ ተመልክቷል። ውሃውንም ማባከኗንም ተመልክቶ ወደ ነበረችበት ወደዛ የውሃ ዳርቻ እንድትመለስ ያደርጋታል። ከቀናት በኋላ ያቺው ሴት እሷን ለመጎብኘት ትመጣለች። ምን አድርጋም እዚህ ልትመለስ እንደቻለችም ጠይቃታለች። ታሳሪዋ ግን ለዚህ ምላሽ ከመስጠቷ በፊት ህዝቦች የትኛው ታሳሪ መመገብ እንዳለበት የሚመርጡት እንዴት እንደሆነ ጠይቃታለች። በምላሹም ያቺ ሴት ሁሉንም ታሳሪዎችን እሷ እንደምታበላና እየተዟዟረችም ልክ እንደሷ ንግግር እንደምታደርግላቸውም ትናገራለች። በቻለችው አቅምም ብዙ ሰው ጋር የመድረስ ፍላጎት አላት። ቢሆንም የአየሩ ሁኔታ ግን አንዳንዴ ልትደርስበት ከምትፈልገው የሚያስቀራት ነበር። ንግግራቸውን ሲቀጥሉ ታሳሪዋ እሷን ስትመለከት አሁን በህይወት የሌለችው ታናሽ እህቷ ትዝ እንደምትላት ትናገራለች። የእስር ጊዜዋ እንደዚሁ ይቀጥላል። ታሳሪዋ ሊድም የተሰጣትን መጽሐፍ ከካሜራው በመደበቅ በየጊዜው ታነባለች። ከትንሽ ቀናት በኋላ የድሮን በድጋሚ ወደ ሌላ ቦታ ይዟት ደግሞ ይሄዳል። በዚህ ጊዜም አንድ ሰው ወደ እሷ ይመጣና የሚጣፍጠውን አፕል እሷን ለማጓጓት በሚመስል መልኩ ይበላል። ታሳሪዋ ሊድም ይህንን በመመልከት ትጎመጃለች። ላደረገች ይቅር እንዲላትና ምግቡንም እንዲሰጣት ትለምነዋለች። ቢሆንም ልጁ ግን አይሰማትም። ከዛ በተጨማሪም ሁሉም ታሳሪዎች ያለምንም ርህራሄ ሊገደሉ እንደሚገባም ይናገራል። በስተመጨረሻ ግን አፕሉ ሊሰጣት ይስማማል። ቢሆንም ከሷ የሚፈልገው ነገር ግን ነበረ። ይህም የሱን ፍላጎት እንድታሟላለት ነበረ። ምንም እንኳን ይሄ በህጉ የማይፈቀድ ቢሆንም በምግብ ረሃብ እየተሰቃየች የምትገኘው ሊድ ግን በስተመጨረሻም ትስማማል እና ይህንን ታደርጋለች። በዚህ ጊዜ ግን ከላይ ሆኖ ሲመለከታቸው የነበረው ድሮን ያንን ሰው ይመለከተውና ተኩሶ ይገለዋል። አንደኛው ጥይት በተጨማሪም የእሷን እግርም አግኝቶታል። ይህም ትልቅ ህመምን በእሷ ላይ የሚፈጥር ነበረ። ቢሆንም እጇን እንደምንም በመዘርጋት ግን ያንን የወደቀውን አፕል ታነሳለች። ወዲያውኑም ያንን አፕል መብላት ትጀምራለች። ቢሆንም በሚያስደነግጣት መልኩ ግን አፕሉ የተላ ነበረ። ይህም በድጋሚ ወደ ላይ እንዲላትም ያደርጋል። በተመሳሳይ ሌሊት ሊድ ቦክሱ የሚያሰማውን ድምጽ ሰምታ ትነቃለች። ድምጹም ምግብን በሌላ ነገር መግዛት አይቻልም የሚለውን ህግ እንደጣሰች በመናገር ለዚህም ደግሞ ቅጣት እንደሚጠብቃት ይነግራታል። ይህም 7 ቀን ያክል ሳጥኑ እንዳትተኛ የሚያደርጋት ነበረ። በዚህም ምክንያት እነዚህ ቀናት ሲኦል ውስጥ እንዳለች ሆና እንድታሳልፍ ያደርጋታል። ምክንያቱም ልተኛ አይኗን በጨፈነችበት ሰዓት ላይ ድምፁ በኃይለኛው የሚጮህ ይሆናል። ራሷንም እንቅልፍ እንዳይወስዳት ለማድረግ ስትል ጭንቅላቷን ከብረቱ ጋር ታስረዋለች። ቢሆንም በተገቢው መልኩ ግን እንቅልፍ ስላልወሰዳት የቁም ቅዠት ውስጥ መግባት ትጀምራለች። የራሷ አይምሮም ያለችበት ቦታ የተለያየ እንደሚሆን አስመስሎ ማሳየት ይጀምራል። በመጨረሻም 7 ቀናት እንደዚህ ያልፋል። ቅጣቷም የሚያበቃም ይሆናል። ሰላማቱ የነበረውም ጭንቅላቷም በመጨረሻ ሰላምን ማግኘት ይጀምራል። ስለዚህም ከዚህ በፊት ያልተኛችባቸውን ቀኖችን አስመልክቶ ለብዙ ቀን ያስተኛለች። በሌላኛው ቀን የርችት ድምፅን ትሰማለች። ውጪውንም በምትመለከትበት ሰዓት ላይ በርችት እያማረ የሚገኘውን ሰማዩን ትመለከታለች። ሲገለጥም የከተማው ነዋሪዎች አዲሱ ዓመትን እያከበሩ ነበረ። በዓሉንም አስመልክቶ በሳጥኑ ውስጥ ከሚገኙ ታሳሪዎች መካከል ግማሾቹ እንዲፈቱ ይደረጋል። ቢሆንም ግን ይሄ በፖለቲካ ምክንያት የታሰሩትን አያጠቃልልም። ስለዚህም ታሳሪዋ ሊድ ከነሱ መሃል ሆና የእስር ጊዜዋን የምትቀጥል ይሆናል። አንድ ቀን አንዲት አሮጊት ሴት ወደሷ በመምጣት ታሳሪዋ ሊድን ማውራት ጀምራለች። ለ15 ዓመት ያክልም በዚህ ቦክስ ውስጥ እንድትታሰር ተደርጋ እንደነበረና ምን ያክል ስቃይ እንዳለውም እንደምታውቅም ትናገራለች። ከዚያም አንድ ምላጭን ትወረውርላታለች እና እሷን ትታትም ትሄዳለች። በቀጣዩ ትዕይንት ላይ ታሳሪዋ ሊድ ጋር እንደተለመደው ያቺ ሴት ትመጣለች። የሼክስፒር አድናቂዋን በመጣችበት ሰዓት ላይ ሊድ ቅዠት ነው ብላ ስለገመተች ሄዳ ልታዋራት አልፈለገችም ነበር። ከዚያም ያቺ ሴት እውን መምጣቷን ትነግራታለች። ከዚያም ውሃን ከሰጠቻት በኋላ ከሼክስፒር መጽሐፍ ላይ እንደተለመደው አንድ ጥቅስን ጠቅሳ ደግሞ ትነግራታለች። ከዚያም ትዕይንቱ ከወራት በኋላ ደግሞ ያሳየናል። የታሳሪዋ ሊድ ሆድም በእርግዝና ምክንያት አድጓል። ያረገዘችውም ከዚህ በፊት አፕል ሊሰጣት መጥቶ ከነበረው ሰው ነበረ። ማታ ላይ የሼክስፒር አድናቂዋ ወደ ሳጥኑ ተመልሳ ትመጣለች። እሷንም ከታሰረችበትም የማስወጣትን ፍላጎት እንዳላትም ትነግራታለች። ቢሆንም የሳጥኑ የሴኩሪቲ ሲስተም ግን ልታደርገው ያሰበችውን ነገር ይመለከታል። ይህም አላርሙ በደንብ እንዲጮህም ያደርጋል። የሚመጣውንም ነገርን በማሰብ ያቺ ሴት ወዲያውኑ ታመልጣለች። ልክ በዛ ጊዜም የአላርሙ ድምጽም ያቆማል። በቀጣዩ ቀን ጧት ላይ አንድ ሰው ወደ ታሳሪዋ ሊድ ይመጣል። ምህረትም የምትፈልግ ከሆነ ይጠይቃታል። ከዛ በተጨማሪም ሩቅ ላይ የሚገኝ የነበረን አንድ ሳጥንን ያሳያታል። እሱም በእሳት እየተቃጠለም ነበረ። ይህም ህዝቡ የሚያደርግላት ምህረት ይሄ እንደሆነ ያሳየናል። ስለዚህም ይህንን ምህረት እንደማትቀበል ትናገራለች። በዚህም ምክንያት ድብርትና ተስፋ መቁረጥ የተሞላበትን የእስር ቤት ህይወቷን ለመቀጠል ትወስናለች። ተጨማሪ ወራት እንደዚህ
በሚያልፉ ሰዓት ላይ የተሳሪዋ ሊድ ምጥ እየጨመረ ይመጣል። ከረጅም ህመም በኋላም በመጨረሻ ልጇን በሰላም ልትገላገል ችላለች። ልክ ልጇን በያዘችውም ሰዓት ላይ እስካሁን ያሳለፈችው የህመም ጊዜ በሙሉ ወዲያውኑ ከአይምሮዋ ይጠፋል። ቢሆንም ግን ደስታዋ የሚቆይ አልነበረም። ምክንያቱም በሳጥን ውስጥ የሚገኘው የሴኩሪቲ ሲስተም በሳጥን ውስጥ ተጨማሪ ነፍስ እንደሚገኝ በመናገር አደንዛዥ ጋዝን ማውጣት ይጀምራል። ይህም ሊድ ራሷን እንድትስት የሚያረጋት ነበረ። ድጋሚም በነቃችበት ሰዓት ላይ ግን ልጇ ሳጥን ውስጥ አይገኝም። ይህም በከባዱ እንድታለቅስ ያደርጋታል። ልጇ እንዲመለስም ትለምናለች። ቢሆንም ልክ እንደ ከዚህ ቀደሙ ግን ልመኗን የሚሰማት አልነበረም። አንድ ጊዜ ላይ ሊድ የምትገኝበት ሳጥን በሚመጣው የውሃ ማዕበል ምክንያት ውሃ መምላት ይጀምራል። በዚህም ምክንያት ውሃው በሳጥን ውስጥ መምላቱን ይቀጥላል። ይህም ያለችበት ቦታ ቅዝቃዜ የተሞላበት እንዲሆን ነበር የሚያደርገው። ከዛ በተጨማሪም የሴኩሪቲ ሲስተሙን መስራት ያቆማል። ስለዚህም የሚያውቀው ነገር ቢኖር እስካሁን በሰላም እንዳለች ነበረ። ስለዚህም ምንም አይነት አደጋ እንደማይደርስባት በማሰብ ድሮኑም ካለችበት ቦታ ሊያወጣት አልቻለም። ቢሆንም ድሮኑ ግን በሰዓታት ውስጥ ከዚህ የማያወጣት ከሆነ እምትሞት ትሆናለች። ቀጣዮቹን ሰዓታትም ላለመስመጥ ታገላለች። በቅርቡም የሴኩሪቲ ሲስተሙ ቁጥሩን መቁጠሩን ያቆማል። ድሮኑም ካለችበት ቦታ አንስቶ ወደ ሌላ ቦታ ለመውሰድ ያለችበትን ሳጥንም ያነሳዋል። ቢሆንም በመንገዳቸው ላይ ግን ድሮኑ በመብረቁ ምክንያት ይመታል። ይህም ሳጥኑ ከላይ እንዲወድቅም ያደርገዋል። በመጨረሻው ትዕይንት ላይም የከተማውን ነዋሪዎች በዳርቻው ላይ ሲጫወቱ ያሳየናል። በውሃውም ተገፍቶ የሚመጣውን የተሳሪዋን ሳጥን በሚመለከቱ ሰዓት ላይ ከሱ ጀርባ የምትገኘውንም ሊድስንም ይመለከቷታል። ቢሆንም ግን እሷን ችላ በማለት ወደ ጨዋታቸው ይመለሳሉ። ሊድስም እንደምንም ብላም ትነሳለች። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።